ወላይታ ዛሬ እየመጣው ነው። እስኪ ጉዟችን አብረን እንመልከት። ወዳችኋለሁ። ጋይስ ናፍቃችሁ ነበር በጣም ከምታስቡት በላይ ማለት ነው። ቸኩያለሁ። አዋሳ እስክገባ ወላይታ እስክገባ ያ አንድ ቀን ያሳያችሁኝ ፍቅራችሁ ማለት ነው ደግሜ እንደው ማየት ፈልጋለሁ። ያስፈልገኛል አሁን በጣም ሐዋሳ ገብተናል አሁን ጋይስ look at this እንዴት እንደሚያምር የሚገርም አየር Yes ወላይታ እየመጣንላችሁ ነው። ከጀርባዬ እንግዲህ ቅዱስ ገብርኤል ቤተክርስቲያን አለ። ሐውልቱ ተመልከቱት። ይኸው አስገባው። እኔም ወድሻለሁ ነው ያባል አቤት ውበት አቤት ያገሬ ልጆች ይኸው ወላይታ መሃል መንገድ አቁመን ትንሽ እንትን ለመሽናት ወርደናል ማለት ነው። እኔ ግን ሳስበው ደቡብ መግባቴ በጣም ደስ ብሎኛል። እኔ ወላይታ በቃ ሰላም ነው የሚሰማኝ፣ ደስታ ነው የሚሰማኝ። እወዳችኋለሁ ከምታስቡት በላይ መጣሁላችሁ። ቀውጢ ነው የምናደርገው ከጊፋታ በላይ ማርያምን ትልቅ ታሪክ ሰርተን እንወጣለን። እቺ አለባበስ መቼስ ታስታውሳታላችሁ። ይኸው እቺ አለባበስ ማን ይረሳታል? እቺ አለባበስ ኦኬ I'm very happy and also 5 ሚሊዮን ገብቼ ለመመለስም አላማ አለኝ። እስኪ እናደርገዋለን አናደርገውም እግዚአብሔር ያውቃል። ወላይታ ምን ታስባላችሁ? እናደርገዋለን ብላችሁ ታስባላችሁ? ጫካን ያለ በስመ አብ ወልድ ምን እንደምንኮሻኮሽ ቤቢ ና እስኪ ደህና ነህ? ና ስምህ ማን ነው? ታውቀኛለህ? እኔን ና ቲክቶክ መግባት ትፈልጋለህ? ና ላሳይ። ይኸው አዶና ይባላል። አዶና አሁን እኮ እየተቀረጽክ እኮ ነው። ና ላሳይ። ታዋቂ ነው የምትሆነው። ታዋቂ ትሆናለህ። ና ታዋቂ ትሆናለህ። ስምህ ማን ነው? ስምህ ማን ነው? በወላይትኛ ስምህ ማን ነው? ምንድን ነው? ኦዲኪ ሱንታኔጋ ናይና ማለት በትግርኛ የኛ ማለት ነው። ቺርስ ባም ይኸው እንግዲህ የወላይታ ልጆች ይዋቸው እንዴት እንደሚያምሩ። እንዴት ነህ? ስምህ ማን ነው? ስምህ ማን ነው? እንዴት ነው የሚባለው? ሱንታይ ኦሌ ታምቢሶ ሱንታይ ኦኔ ወንዴ እንዳትገጩ በሉ እንዳትገጩ። አቀባበል እየተደረገልን ነው። ተመልከታቸው፣ አሳያቸው። ናፍዬ እንዴት ናችሁ? ደህና ናችሁ ወይ? ሄይ በማን እንጀምር? በዚህ በሴት ነው የምንጀምር። እንዴት ነሽ? ደህና ነሽ? ወንድም አለ እንዴት ናችሁ? እንዴት ነው አባ? ደህና ነህ? እንደምን አለ? ደህና ነው ወይ? እንዴት ነህ? ሰላም ነህ? እንደምን አለ? ቴንክ ዩ አመሰግናለሁ ስላዘጋጀችሁልኝ። አመሰግናለሁ። እንዴት ናችሁ? ወይ እኔ አባ እንዴት ነሽ? ቴንክ ዩ ስለተቀበላችሁ። ቢግ ጋይ ሻው ሰላም በለው እስኪ ሳይጨምቀን በክብር አይ ዌልካም ወንድም አለ እንደምን ለናላ አንተ ቆይ ታወቀ አስጮከኝ ሳሉት እንዴት ናችሁ? ሰላም ነው? እስከምትሄድ ያንተ ታዋቂዎች ናቸው እነዚህ። ቴንክ ዩ አራ እነባሻው የት አለ ጆርጅ? ዋው ቴንክ ዩ ወላይታ ንጉስ አለባበስ ነው። እሷን ፍታና ሌላ አለ ከላይ ይሄ ከላይ ያረኩ እሺ አይ አንሳልኝ እሺ ዎ በስ ቴንክ ዩ በቃ ዋው እንደዚህ ትበልልኝ ጸዴ አንደኛ ዋው ንጉስ ጦና እንግዲህ ቴንክ ዩ አመሰግናለሁ። እሺ ባባሻማን ና ይኸው ዋው ያምራል። በጣም ነው የሚያምረው። ደስ ይለናል። ቡኬ ከረሻ የት አለ አቶ ናፊ ተሙ
ናፒ ነይ አንዴ። እሺ አልብሷቸው። እኔ እስከዛው ልስራ። ናፒዬ ጋይስ እንደምትመለከቱት ወደ ወላይታ ገብቻለሁ። አቀባበላቸው ደግሞ ተአምረኛ። ይሄ ማን ነው የሚለብሰው ያላችሁኝ? ንጉስ ጦና የሚለብሰው ለብሰውኛል። ትልቅ ዙፋን ሰጥተውኛል። ኧረ ቤት በጣም ምቾት እየተሰማኝ ነው። ለታባቱ ደስ ብሎኛል። ይኸው እዛ ጋር ተመልከቱ ጋይስ። አቀባበል ማለት ኧረ በስመ አብ። ወዬ እንዴት ናችሁ? ቢኒ እንዴት ናችሁ? ኦ ዱቺ መጣች እዚህ ያለች ዱቺ እንዴት ነሽ እናቴ? ደህና ነሽ ወይ? እንደምን አለሽ? ደህና ነሽ? አለ ያው ተመልሰናል። የኔና ወይ ተሙ አለ እናቴ የት አባቱ ወዬ እንዴት ናችሁ? እንዴት ነህ? ዋው እንዴት ናችሁ? ሰላም በለው የኔ አባት እንዴት ነሽ? ደህና ነህ? አለን ዋው ኧረ ምቾት አለ ይሄ ነገር በጣም ዋው አሳያችሁ ነብዬ ዋው በጣም ደስ ይላል። እንዴት ናችሁ? ሰላም ነው? ዋው እለት አይታለህ ማን ሁሉም ሰላም በላቸው። እንዴት ናችሁ? ያው ካሜራ እንዴት ነህ አባት? ና ሰላም በል የኔ አባት ወዳ እንዴት ነሽ? ካንዱ እንዴት ነሽ? ሰላም አይመሌ እኔ ወዳለሁ። እንዴት ነሽ? እንዴት ነህ አባት? ሰላም ናችሁ? የኔ አባት ቴንክ ዩ ኖ ሰላም በላችሁ። ሰላም በላችሁ። ቆይ ዌልካም ኦኬ። እስኪ እንዴት ነው? ሰላም ነው ወይ? አለን ቴንክ ዩ የኔ አባት ቴንክ ዩ ሶ ማች። በጣም ታምራላችሁ። ምን ልበል? አሹ ሶሬሳ የኔ አባት ኦሆ ባለ ሰባት ጥርስ ጦር ነው። ትክክለኛ ነው አንተ? ዋው ይሄ ደግሞ ዲርቦራ ይባላል። በንጉስ እጅ ላይ የሚደረግ ነው። በጣም ያምራል። ይሄ ደግሞ ንግስት የምትይዘው ደስ ይላል። ወላይትኛ ጓንቶ ትባላለች። ንግስት ቀዳማዊት እመቤት ወይም ኦኬ ንግስት የንጉስ ባለቤት ጓንቶ ናይስ የኔና ቴንክ ዩ ነበር። ሃይ እንዴት ነሽ እናቴ? እንዴት ነሽ? ሰላም ነው ወይ? ቴንክ ዩ እናት። ሃይ ና ቴንክ ዩ እንዴት ነሽ? ያው ቴንክ ዩ ሶ ማች። እንዴት ናችሁ? ቴንክ ዩ እናቴ ቴንክ ዩ ሃይ እንዴት ናችሁ? ኤይ ሰላም ቴንክ ዩ እናት ቴንክ ዩ። ይኸው መተናል። እንዴት ናችሁ? ወዬ ወላይታ መተናል። ፍላወርም ተሰጥቶናል። የት አባት ጋይስ ገብቻለሁ። ናፍቄው ነበር ይሄ ነገር ማርያምን ጋይስ ተመሳሳይ ሱሪ ተመሳሳይ ልብስ ለብሼ ነው የመጣሁት። እንደ ጊፋታ ምንም አልቀየርኩም። እራሷን አርጊያት ነው የመጣሁት። የት አባት ወዬ ዋው ቆይ አንዴ እንሄዳለና ደስ ሲል በእናታችሁ ወይ የቱ ጋር አለ? ይኸው እዚህ ጋር ነች። ኑ እሺ ይኸው አለው በቃ Kamu mana? Ini mana ni mana? የት አባት ወርዶች ከኋላ ይግቡ። እሺ ቦታ ግን የለም። በሌላ መኪናው ይከታተሉ። እሺ በሚመጣ ሰላም ጋይስ እንዴት ናችሁ? አሁን እንግዲህ የምንገኘው ኦተና ነው። ኦተና ዩኒቨርሲቲ እየተቃረብን እንገኛለን። እንደምትመለከቱት በጣም ብዙ እርሻ አለ። የእርሻ ቦታ ነው። በጣም አንተ የለመለመች ወላይታ ኦቶና ይኸው እዚህ ደግሞ አህያ የተገለባበጠ ይገኛል። ተመችቶት
ወይኔ ጉዴ ዋው አቀላቅል እያለ ነው ከኦቶና ወደ እርሻ ወደ አህያ ገባው እንትን ዋው የሰው ግን አላየሁም እስካሁን እዚህ ላይ ሰዎች የት አሉ እዚህ የሉ መቼ ነው የሚመጣው ማታ ያው ከተማ የገባ ነው ታጋሪ ከዘር ያለው ከተማ እየሄደ ነው እየተውት ነው ይቦታ አረ ገና እየለማ ነው አሁን እየተሰሩ ናቸው እነዚህ ቤቶች እየፈረሱ እየሰሩ ከተማ መጥቶ ይሰራሉና ከተማ እያደገ ሲሄድ ደግሞ ወደዚህ ሰው እየተጠጋ ነው መጥቶ አረ እየሰፋች ትመጣለች መንገድ እየወጣ ነው ምን አለ እንደዛ ምንም ሰላም ቁጭ በል እዚህ በጣም አሪፍ የኔ አባት ተመችቶናል አሪፍ ነን አዎ አመዛዝ ነው አተ ባሻው እየገለበጣት ነበር ወደዚህ መኪና ያመዛዝ ሁለት ሰው በዛ አዎ አይ ቆርጫለሁ እንኳን ይኸው አልከሳውም ከሳው ወላይታይ ዋሲን ኮሪዮ ቦታ ወደን ጫዲዮ ቦንጃይ ዋኒን ቪዲዮ አራ ወላይታይ ማሽዮ ኮሪዮ ባናቶ ማሻላ መርጃጋ ተወራራ ተገጋ አደራ ታውሽ ጋላጋ ጎርጃን ጥፋ ዞላ ራጃ ወላይታና ወራቢ ከተላሮሰ ቡቲና ሾታለ ፓራቦሪያ ጎዳ ጋታንጎ ወራብ ጉርቢሳጋ ሎዋ ተረከዋ ወራብ ባላንጎራ ጋትሰ ቂሶላ ቆወት ዲቆርጋር መሰው ወዲዮ ሰለበላ ማታ ዱትሲኒ ወራብ ማለት ነው አሚን ማለት ነው ወራብ እየመረቀኝ ነው ወራብ እንዴት ነኝ አባት ሰላም ናችሁ እንዴት ናችሁ በሉ አጆራ ምን አለ እዛ ሃያ ለኬ ባሻ ትበላ ሃያ ለኬ ያው ንፋስ እንዳይወስደኝ ያዘኝ በደንብ ቀለል ያለ ሰው ነው ያዘኝ አልኩት ቆበቶ ያዘው በስማ ማን አረ ብዙ ሰው ያቀኛል ወላሂ ተብረ አረ ቴንክ ዩ እንዴት ናችሁ ሰላም ናችሁ ኦ ወድቆ ነበር በቃ ያው አሪፍ ሁለት እሺ ያዝ አንተ ሄላማ ቴንክ ዩ ወዳችኋለሁ እኔ ቴንክ ዩ እንዴት ናችሁ እየመሸ ስለሆነ ሂዱ በቃ አንተ የኔ እናት አመሰግናለሁ ክበሩልኝ ቴንክ ዩ የኔ አባት አመሰግናለሁ መኪናው እዛ ቆሚ ነው ወይ ናፊ የመሸረ ንጋበረው ገለበይ ያው አንተ ተለበይ ምን እና ወርቂ በጂ እሺ ወይ ቴንክ ዩ እና አቤት ክብር ማለት እወዳቸዋለሁ እንሂዳ ግቡ እንዳልበረ እንዳልወራ ባሻው ሊከለኝ ነው ፈታ እያልኩ ነው አሹገቴስ ሎ አሹገቴስ ሎ እወዳቸዋለሁ እንዴት ነው የምትለው ዶሳይስ አሹገቴስ ዶሳይስ እንዴት ናችሁ ሰላም ነው ዶሳይስ ዋው በላይ ነው የምንሄደው ወደዚህ ሂዱ አግፍ
Dois. Acho que tes. Wow. Nash. ላዙሮ ወደዚህ አድርገው ወደዚህ። ይሄ ደግሞ ለየት ያለ ፍቅር ነው የታባቱ ጋይስ። አሁን እንግዲህ ይኸው የፍሬው አልታየ ቅርስ ላሳያችሁ እፈልጋለሁ። አቤት ፈረሶችም አሉ። ፈረሶች አሳያቸው። በስመ አብ ሰከተ ቦምባክላት እንዴት ናችሁ? ዋው ወይኔ አባት እንዴት ናችሁ? እወጣለሁ ካስፈለገ እዚሁ ማርያምን እንዳይሮጥ ኧረ እንጂ እንዳይሮጥ እሄዳለሁ ማርያም ምን ችግር የለውም። አንተ ትከላከለኛለህ። አይሮጥማ። ቀስ በቃ ያዝ። እሱ ስላለ ችግር የለውም። በደንብ አይሄድም። ኧረ የሳትኳት ነው። የትኛው ሊያዝ? ማቆም ከፈለኩ መሞት ነው። ቀስ ወይኔ ጉዴ! አልፈራም። የታባቱ አቤት! በስመ አብ! የታባቱ ኧረ ሰከቶ ሽፕ መለስናት። ፍቅር ተመለሰች። እዚች ሀገር ውስጥ መለስናት። ዋው መልሰናታል። ፍቅር መልሰናታል። አው ተሳክቷል ይላል። አና ተደስታልና የቢነዳለን ይላሉ። የገባትሉ ፍቅር ብቻ ነው። ሌላ ነገር አይደለምና። ወላይታ ይወዳቸዋል። ትዝታህን ውሰድ ብለሽ ላክሽብኝ ፍቅርህንም ውሰድ ብለሽ ላክሽብኝ
አንቺው ጋር ይቀመጥ እኔም ያንቺ አለብኝ አንቺው ጋር ይቀመጥ እኔም ያንቺ አለብኝ የለም ሰቅር የለም ፍቅር ብቻ ነውና አድርገ በርታለች ይላል በራች መብራት እና አዶናይ እንኳን ደህና መጣ። ደስ ብሎኛል። ውብቷ ወላይታ ሶዶ ድረስ አንተ ምርጥ የጦና ልጅ አባታችን የጦና ሀብት ወዳለበት ቦታ ቀጥታ አቅጣጫ እየመራን ነውና ደርሰናል። ልንደርስ ጥቂት ትቀራለችና እንወዳለን። እኔም ወዳቸዋለሁ። ዋው አቤት ግርማ ሞገስ እንውልበት ተያሳይ ወላይታ ሶዶ ከተማና ኑሻይ ካወጣና ጋገናይ አዶናይ ይዳጋ ሲባለ ክድደ ወላይታ ሳይ ኦላዮ ከገ ኦላልቻራ ልሉ እየነዳችሁ ወይ እኔ ብቻ ነኝ የምዘለው እናንተም ናችሁ ቀለልኩበት መሰለኝ ፈረስ ደግሞ እየጣፈጠ ይሄዳል በጣም ከግድቡ አሁን በጣም እንዳልወርቅ እንትና እስቀልቆ ፈረስ ላይ ወጣ አንድ አሳዳራጅ ከተወለደ ፈረስ ላይ ተቀምጧል። ኧረ ምቾት አለው በጣም ለዝጋ አንዴ አይዞህ ሂድ ጎበዝ። አሁን ማስኬድ ከፈለኩ እነዚህ ነው የማደርገው። ትንሽ ቀስ አድርጌ ሂድ ጎበዝ። ዋለው እንደ አተረና እንጋር አታ መብላት አለብኝ በደምብ ኪሎ መጨመር አለብኝ። ቀደመ የኔ ቀደም ፍጠኑ የእናንተ ጎበዝ አጥሪያ ዘለለኝ ነው። እንዴት ነው የምቆቀው? እንደዚህ ነው የምለው። ገባኝ። ካሜራ ይዞ ይምጣ። እንዙረው። ክበት አደባባይ ሁለት ዙር ይዞራል። እሺ በቃ አሪፍ ሂድ አሪፍ ሁለት ዙር አቤት ቀስ እያልኩ አንድ ዙር ዞረን እንወርዳለን። አንዴ እንዙራት ግዴታ ነው። እኔም ወዳቸዋለሁ። አንዴ ቦታ በቃ እንድንዞር እኮ ነበር። እንድንዞረው ነው። ዱረ ሰው ስለበዛ ይጮሃሉ። ኧረ አቤት
አቤት እዚህ ጋር ምንድን ነው ወንድሜ ነበር ያለው ተመልሰናል ድባቡን ይዘን ተመልሰናል ገዳባት የኔ እናት ወዬ ወደዛ እንድንሄድ ፈልጌ ነበር። ጋይስ እንደምን አላችሁ? ዛሬ እንግዲህ ማለት ነው በወላይታ ተገኝቼ ባለፈው ማክሰኞ የተመረቀው ትልቁ ሐውልት ማለት ነው ላሳያችሁ ፈልጋለሁ። ትልቅ ታሪክ ተሸክሞ ይገኛልና ወንድማችንም ትንሽ ያስረዳናል። እስኪ ወንድም ያስረዳን። አዎ ይሄ ሐውልት እንግዲህ የወላይታ ንጉስ ታላቁ 54ኛው የወላይታ ንጉስ ተብሎ የሚጠራ የንጉስ ጦና ጋጋ ሐውልት ነው። የንጉስ ጦና ጋጋ ማለት ከ1858 እስከ 1887 በወላይታ ላይ የነገሰ አጼ ምኒልክ ኢትዮጵያን አንድ ለማድረግ ባደረጉት ዘመቻ ለ7 ዓመታት ተከታታይ የተዋጋ ለ6 ዓመት የአጼ ምኒልክን ሰራዊት ያሸነፈ በ7ኛው ዓመት ተሸንፎ ከኢትዮጵያ ጋር ወላይታ እንድትቀላቀል ያደረገ የመጨረሻው ከዛም በኋላ ደግሞ በአድዋ ድል ጊዜ የምኒልክን ቤተ መንግስት በኃላፊነት ሲመራ የነበረ ከዛም ወደ ወላይታ ደግሞ በምኒልክ ተሹሞ እንደገና አስተዳዳሪ ሆኖ የመጣ ታላቁ የወላይታ ንጉስ የንጉስ ጦና ሐውልት ነው። የተመረቀውም ባለፈው ሳምንት ሚካኤል ዕለት ጥር 12 ላይ ነው የተመረቀው። እጅግ በጣም ትልቅ ግዙፍ ታሪክ ያለው ንጉስ ጦና እንግዲህ ንጉሳችን ነው። ንጉስ ጦና እስኪ ጨብጨባ ሁላችሁ። አሁን የለበስኩት ልብስ ደግሞ ምንድነው? እስኪ ያስረዳቸው ወንድም ማለት እንዴት እንደሚያምር ምን ታስባላችሁ? ይሄ ልብስ ኖርማሊ ይሄ የንጉስ ካባ ነው። ንጉስ ሲለብስ እንደዚህ ካባ ይለብሳል። ይሄ ደግሞ አክሊል ነው። ካባው ላይ አክሊል ያደርጋል። ይሄን የመሰለ ጦር ደግሞ አለው። ያው እንደዚህ ጎንደሌ፣ ይሄ ማለት ጎንደሌ ይባላል። አሁን ይሄ ጎንደሌ ማለት ጋሻ ነው። በአማርኛ ጋሻ ነው። ይሄ የሚሰራው ከእንትን ቆዳ ነው። ይሄ ምንድነው? ከአዞ ቆዳና ጣዴ አዞና የጉማሬ ቆዳ ከጉማሬ ቆዳ ነው የሚሰራው እና ተደራርቦ ነው የሚሰራው። አይበሳም፣ ጦር አይወጋውም። ጦር ሲዋጋ የሚያደርገው ነው። ካባውን እንደዚህ ለብሶ ንጉሱ እንደዚህ አክሊል ያደርጋል። የሹመት በትር አለችው በእጁ ላይ የሚይዛት ማለት ነው። ይሄንን ልብስ ላንተም በንጉሳችን ስም የንጉሳችን የሚለብሰውን የንጉስ ክብር ሰተን ነው ይሄን ልብስ ያዘጋጀን። ቴንክ ዩ ጨብጨባ። ሁላችሁም የወላይታ ልጆች አሹገቴሽ እላችኋለሁ፣ እወዳችኋለሁ። እስኪ ከጀርባ ያለው ድባብ አሳያቸው። ናፒ እንዴት እንደሚያምር ህዝቡ እንዴት እንደሚያምር ሁላችሁ በጣም ነው የሚያምሩት። በጣም ፍቅር ተሰምቶኛል። ቴንክ ዩ ሶ ማች ናፒዬ። እሺ ነበር። ዋው በጣም ያምራል፣ በጣም ያምራል። ቴንክ ዩ ሶ ማች ወንድም አለ። ዋው ያንጸባርቃል ደግሞ ተመልከቱት። ቴንክ ዩ ወንድም በጣም ያምራል። ቴንክ ዩ ዋው ጋይስ። ይህ እንግዲህ ንጉሱ የሚይዘው ጋሻና ጦር ነው። ይህ ጋሻ ነው አይደል? ጋሻ የሚሰራው እንግዲህ ከዘንዶና ከአዞና ከጉማሬ ነው። ይሄኛው ደግሞ የሚዋጋው ማለት ነው። በጣም ነው የሚገርመው። ባለ ሰባት መጫሚያ ይባላል። ይገባል እንጂ አይወጣም። አዶ አስገባው ወዳቸዋለሁ። አንዴ ናምጣ ኖ እረፍ። ቆይ እንዳትወድ። ወዳቸዋለሁ። ሁላችሁ ወዳቸዋለሁ። ነገ እንገናኛለን። ነገ ነገ እዚህ አሪ